እስራኤል ስዕል መደብደቧ እየተነገረ ይገኛል። እስራኤል ስዕል መደብደቧ እየተነገረ ይገኛል። ኢሞሽናል ዳሜጅ። እስራኤል ታላቅ የኢራን ሄሊኮፕተር አወደምኩ ብላ ቪዲዮ አወጣች። ነገር ግን ጉዳዩ ሲመረመር የተመታው ሄሊኮፕተር ሳይሆን አስፋልት ላይ የተሳለ 3D ስዕል ሆኖ ተገኝቷል። ኢራናውያን መሬት ላይ የሳሉት ሄሊኮፕተር ከላይ ለሚመጣ ድሮን እውነተኛ ይመስላል። እስራኤል በሚሊዮን ዶላር የሚገመት እጅግ ዘመናዊ ሚሳኤል ተኩሳ ስታፈነዳው ምንም አይነት የብረት ስብርባሪ ወይም የነዳጅ ቃጠሎ አልታየም። ፍንዳታውም ሲያበቃ ስዕሉ እንዳለ መሬት ላይ ተለጥፎ ቀርቷል። እስቲ አስቡት፣ ኢራን ይህንን ለማዘጋጀት ጥቂት ዶላሮችን ለቀለም ብቻ ስታወጣ፣ እስራኤል ግን አንድን ስዕል ለማጥፋት በሚሊዮን የሚቆጠር ዶላር አክስራለች። ሐቢቢ ሐቢብቲ ደደብ ለእለስ መዘመዘነ እለስ። ይህንን ዜና ያሰራጩት የኢራን ሚዲያዎች ታዲያ ጦርነት በጉልበት ብቻ ሳይሆን በብልሃትም ጭምር መሆኑን ይሄ ክስተት ያሳያል ብለዋል።